ሰላም እምነቴ ነኝ። በዚህ ቻናሌ ላይ የተለያዩ የቴክኖሎጂ ሪቪውዎችን አደርጋለሁ። የሚጠቅም መልእክት ታገኙበታላችሁ ብዬ አምናለሁ። መልካም ጊዜ። ዛሬ በሰፊው የምናየው ስልክ ሳምሰንግ ጋላክሲ A16 5G ይባላል። ሳምሰንግ ሪሊዝ ያደረገው በኦክቶበር 2024 ላይ ነው። ስክሪን ሳይዙም 6.7 ኢንች ሱፐር አሞሌድ ዲስፕሌይ ያለው ሲሆን ይህ ማለትም ሻርፕ የሆኑ ኢሜጆችን ዲስፕሌይ ማድረግ ይችላል ማለት ነው። ሪፍሬሽ ሬቱም 90 Hz ሲሆን ይህ ማለትም ስልካችን ላይ ስክሮል ስናደርግ እንዲሁም ደግሞ ናቪጌት ስናደርግ ስሙዝ ይሆንልናል ማለት ነው። የስክሪን ብራይትነሱም እስከ 800 ኒትስ ይሄዳል። ማለትም በከባድ ብርሃን ስር ስልኩን ያለምንም ችግር መጠቀም እንችላለን። የስልኩ ቦዲ ጋር ስንገባ ጀርባው ከፕላስቲክ እና ከግላስ ተቀላቅሎ የተሰራ ሲሆን ሳምሰንግ ግላስ እና ፕላስቲክ የሚለውን ቀላቅሎ ግላስቲክ ብሎ ጠርቶታል። ወደ ስልኩ ፕሮሰሰር ስንገባ ፓወር አፕ የተደረገው በኤክሲኖስ 1330 ፕሮሰሰር ሲሆን ይህም ማለት ኤክሲኖስ 1330 እንደ ስልኩ ጭንቅላት አስቡት። ይህም ማለት ከሶሻል ሚዲያ አፕሊኬሽኖች እስከ ጌም ድረስ ስልኩ ሃንድል ማድረግ ይችላል። ጌሞችን ስሙዝሊ ረን ያደርግላቸዋል ማለት የጌሚንግ ስልክ ነው ማለት አይደለም። ጌሞቹን በሎ ሪዞሉሽን ሴቲንግ ላይ ስሙዝሊ ያጫውተናል። የራም ኦፕሽኖቹ 4፣ 6 እና 8 ናቸው። ራም የስልኩ ሚሞሪ ነው። ብዙ ራም ካለን ብዙ አፕሊኬሽኖችን ስንከፍት ስልኩ ስታክ ያደርጋል። ስቶሬጅ ጋር ስንገባ ኦፕሽኖቹ 128 GB እና 256 GB ብቻ ናቸው። ግን ማይክሮ ኤስዲ ካርድ ስልክ ውስጥ ማስገባት እንችላለን። ማይክሮ ኤስዲ ካርድ ስልክ ውስጥ ስናስገባ እስከ 1 ቴራባይት ድረስ የስልኩን ስቶሬጅ አፕግሬድ ማድረግ እንችላለን። ባትሪ ካፓሲቲው 5000 ሚሊ አወር ሲሆን ይህም ቀኑን ሙሉ ያስጠቅማል። ባትሪ ቻርጅ ሲያደርግ ደግሞ 25 ዋት ፋስት ቻርጂንግ ያለው ሲሆን ከ0 እስከ 50% በ30 ደቂቃ ውስጥ ይሞላል። ስለ ካሜራው ስናወራ 3 ሌንስ ያለው ሲሆን ዋናው ካሜራ 50 ሜጋፒክሰል ነው። 50 ሜጋፒክሰል ማለት ኖርማል ጥሩ ሪዞሉሽን ፎቶዎችን ያነሳልናል። ሁለተኛው ሌንስ ደግሞ 5 ሜጋፒክሰል አልትራ ዋይድ ሲሆን ይሄ በጥሩ ላይቲንግ ላይ ኖርማል ፎቶዎችን ያነሳልናል። ሁለተኛው ሌንስ ደግሞ 2 ሜጋፒክሰል ማክሮ ሌንስ ሲሆን ይሄ ደግሞ ቴክስቸር ያላቸው ነገሮችን እንዲሁም ደግሞ ክሎዝ አፕ ሾቶችን ያነሳልናል። ሰልፊ ካሜራው ደግሞ 13 ሜጋፒክሰል ሲሆን ይሄም ጥሩ ሰልፊዎችን ያነሳልናል። ሪከርድ ስናደርግ ሪዞሉሽኑ እስከ 1080p at 30 frames per second ድረስ ይሄድልናል። ይህም ማለት ለዩቲዩብ፣ ለቲክቶክ እና ለቭሎግ ጥሩ ሪዞሉሽን ያለው ካሜራ። ሌሎች ፊቸሮች ሪስፖንሲቭ የሆነ ፊንገርፕሪንት ሴንሰር አለ፣ USB-C ፖርት አለው፣ ብሉቱዝ 5.3 አለው። ብሉቱዝ 5.3 ማለት ዘ ሌተስት ቨርዥን ኦፍ ብሉቱዝ ማለት ነው። 5.3 የሚለው ቁጥር የሚያመለክተን ዘ ሌተስት ቨርዥን ኦፍ ብሉቱዝ እንደሆነ ነው። ቴክ ሪቪዎችን እንድሰራላችሁ ከፈለጋችሁ ላይክ እና ሰብስክራይብ በማድረግ አበረታቱ። ሪቪው እንዲደረግላችሁ የምትፈልጉት ቴክ ካለ ኮመንት ላይ አሳውቁኝ።